አየርላንድ ተሰምቶም ታይቶም በማይታወቅ ሁኔታ የስራ በሯን ወለል አድርጋ ከፍታለች። ሶስት ዌብሳይቶች አሉ። ኦል ኦቨር ጂሲሲ ካንትሪ ያላችሁ ማለት ሳውዲ፣ ኩዌት፣ ኦማን፣ ኳታር የተለያዩ አረብ ሀገር ያላችሁ አንድ ነገር አታወጡም። ይሄ ድል ነፃ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባብራችሁ እንደ ሁል ጊዜው አይለይ። ዮ ፋሚሊ በድጋሚ ተመልሰናል። ከኢትዮጵያም ሆናችሁ ከዱባይ ለአውሮፓ የስራ ቪዛ ብላችሁ በሚሊዮን ብር ያወጣችሁ ወይም ያልተሳካላችሁ ወይ ለማውጣት የተዘጋጃችሁ ይህን ቪዲዮ ማየት ግዴታ ነው፣ ምክንያቱም ለእናንተ ነው። አየርላንድ ተሰምቶም ታይቶም በማይታወቅ ሁኔታ የስራ በሯን ወለል አድርጋ ከፍታለች እና በዚህ ቪዲዮ እንዴት አድርጋችሁ አፕላይ እንደምታደርጉና ዲቴል እያንዳንዱን በዝርዝር የምነግራችሁ ይሆናል። ቆይ አንድ ነገርም አለ። ከኢትዮጵያ ወይም ከዱባይ ብቻ ሳይሆን ኦል ኦቨር ጂሲሲ ካንትሪ ያላችሁ ማለት ሳውዲ፣ ኩዌት፣ ኦማን፣ ኳታር የተለያዩ አረብ ሀገር ያላችሁ ኢትዮጵያኖች ይህ ድል ለእናንተም ነው። ዋናው ነገር ደስ የሚለው ባላችሁበት አገር ከረንሲ ሊሆን ይችላል፣ በዱባይ ድርሃም ሊሆን ይችላል፣ በኢትዮጵያ ብር ሊሆን ይችላል። አንድ ነገር አታወጡም። ይሄ ድል ነፃ ነው እና እንዳልኳችሁ ብዙ ኤጀንሲዎች በሚሊዮን በሚቆጠር ብር የሚሸጥሏችሁ በመቶ ሺዎች የሚቆጠር ብር አወጣችሁ አፕላይ ፕሮሰስ የሚያደርጉላችሁ ምንም ከዚህ የተለየ ነገር የለም። እንዳልኳችሁ ራሳችሁ ገብታችሁ አክሰስ የምታደርጉት ወይ አፕላይ የምታደርጉት ነገር ነው። ማይንዳችሁን ተጠቀሙበት። እንዳልኳችሁ አየርላንድ ተሰምቶም ታይቶም በማይታወቅ ሁኔታ የስራ በሯን ወለል አድርጋ ከፍታለች። ሶስት ዌብሳይቶች አሉ። እነዚህም የስራ ኦፖርቹኒቲ ለማመልከት ማለት ነው እና እያንዳንዱ ነገር በጥንቃቄ መሆን አለበት። ምክንያቱም አንድ ሚስቴክ ወይ አንድ ስህተት ዋጋ ያስከፍላል። ቪዛችሁ ወይ ሪጀክት ወይ ሪፊዛል ሊሆን ስለሚችል እነዚህ ሶስት ዌብሳይቶች ላይ ገብታችሁ አፕላይ ማድረግ ትችላላችሁ ማለት ነው። ያው በዚህ ቻናል ላይ የተለያዩ ሰምታችሁ ማታውቁትን ኢንፎርሜሽን እና ኦፖርቹኒቲዎች የምነግራችሁ ቻናል ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባብራችሁ እንደ ሁል ጊዜው አይለይ። ቦታችን ደርሰናል። አሪፍ ነው ወይዘሩ ከቅድሙ በጣም አሪፍ ነው። ቅድም በጣም በቃ ላይክ ፋየር በጣም ነበር የሚሞቀው። አሁን አሪፍ ነው። ጀስት መተንፈስ እንኳን እችላለሁ። አሪፍ ነው ማለት እየተነፈስኩ ነው ማለት ነው። እዚህ በጣም ነው የሚሞቀው። ለምታውቁት ለማታውቁት ደግሞ በጣም ላይክ I can't explain እና መቀመጫ እንፈልግና እንደ ሁል ጊዜው ቁጭ ብለን ስቴፕ ባይ ስቴፕ አንድ ነገር ሳትሳሳቱ እምነግራችሁ ይሆናል። ኦኬ ጋይስ፣ መጀመሪያ ማወቅ ያለብን ክሪቲካል መረጃ አለ። አየርላንድ ከኢትዮጵያ ሆነ ከዱባይ ወይም ከተለያዩ ጂሲሲ አገር ሆናችሁ ኢትዮጵያኖች መታመለከቱ ይህን እድል የምትሞክሩ እኩል የከፈተቻቸው ሁለት ዋና ፍቃድ አሉ። ይህ ማለት ኢምፕሎይመንት ፐርሚት አይነቶች አሉ። የመጀመሪያ ክሪቲካል ስኪል ኢምፕሎይመንት ፐርሚት ይባላል። ይህ ፎር ሃይሊ ስኪል ላይክ ፕሮፌሽናል አየርላንድ ውስጥ በጣም እጥረት ያለባቸው ሙያዎች ለምሳሌ በአይቲ ኢንጂነሪንግ፣ በሄልዝ ኬር እና ነርሶች፣ ዶክተሮች እንዲሁም በፋይናንስ ዘርፍ ላይ ያሉ ሙያዎች ናቸው። እነዚህ ዘርፎች ላይ ስኪል ኖራችሁ የምታመለክቱ ከሆነ የቪዛ ማግኘት እድላችሁ በጣም ሰፊና ፈጣን ነው። ቪዛም ካገኛችሁ በኋላ እዛ ሆናችሁ ፐርሚነንት ሬሲደንት የማግኘት የ2 ዓመት ፐርሚነንት ሬሲደንት ለማግኘት ፈጣን ነው። ለብዙዎቹ በር የከፈተው ደግሞ ጀነራል ኢምፕሎይመንት ፐርሚት ይባላል። ይሄ ለተለያዩ አጠቃላይ የስራ መደቦች ለምሳሌ በሆስፒታሊቲ፣ በሬስቶራንት ካምፖች፣ በአግሪካልቸር፣ በእርሻ፣ በሴኩሪቲ እንዲሁም በከባድ መኪና አሽከርካሪነት የሚሰጥ ፍቃድ አይነት ነው። ምንም አይነት የስራ ልምድ ባይኖራችሁ ለሁላችሁም የሚሆን እድል አለ ማለት ነው። ሌላው ደግሞ ቅድም እንዳልኳችሁ እንደደጋገምኩት አንድ ነገር አለ። እሱ ምንድን ነው? እዚህ ዌብሳይቶች ላይ ገብታችሁ ትክክለኛውን ዌብሳይት አስቀምጥላችኋለሁ ዲስክሪፕሽን ላይ። የዌብሳይቶቹ ስም አሪሽ ጆብስ ዶት አይ ነው። ከምነግራችሁ ዲስክሪፕሽን ላይ ወይም መጀመሪያ ኮመንት ሴክሽን ላይ አስቀምጣችኋለሁ። እነዚህ ዌብሳይቶች ላይ ገብታችሁ ማመልከት ፕሮፋይል ክሬት ታደርጉና በአግባቡ አንድም ነገር ሳትሰሩ ሲቪያችሁን አሁን ላይ ነገሮች በጣም ቀላል ናቸው። ምክንያቱም ኤአይ ፕላትፎርም መጥቷል። ነገሮችን ከእናንተ በላይ ሰፖርት አድርጓችሁ ነገሮችን በአሪፍ ሁኔታ ያዘጋጅላችኋል። ሲቪያችሁን እንዳልኳችሁ አየርላንድ እንደ ማንኛውም ሲቪ የሚዘጋጅ ሳይሆን ስታንዳርድ የሆነ ሲቪ ነው የሚፈልጉት።
አየርላንድ ሲቪ ምናምን ብላችሁ ኤአይ ላይ ሰርች ብታደርጉ በአግባቡና በጣም በፈጣን ሁኔታ ያዘጋጅላችኋል ማለት ነው። ሶ ይህን እድል ተጠቀሙበት እና እንዳልኳችሁ አየርላንድ ቀጣሪዎች የሚቀበሉት ፎርም የተጠበቀ የአውሮፓ ስታንዳርድ ሲቪ እና የሽፋን ደብዳቤ ብቻ ነው። በሚቀጥለው ቪዲዮ ይህን ሲቪ በስልካችሁ እንዴት በቀላሉ ማዘጋጀት እንደምትችሉ ተግባር አሳያችኋለሁ። ያ ቪዲዮ እንዳያመልጣችሁ አሁኑኑ ሰብስክራይብ እና የደወል ምልክቷን መጫናችሁን እርግጠኛ ሆኑ። ይህን ቪዲዮ ከኢትዮጵያ ነው ከዱባይ ነው ከየትኛው ጂሲሲ ሀገር ሆናችሁ ነው የምታዩት? ኮመንት ላይም አሳውቁኝ። ጋይስ እንግዲህ ቆይታችን ይህን ይመስላል። እዚህ ቻናል ላይ የተለያዩ ኢንፎርሜሽኖች እና ኦፖርቹኒቲዎች የምንመለከትበት የምናገኝበት ቻናል ስለሆነ እገዛችሁ ትብብራችሁ አይለኝ። ሰብስክራይብ ካላረጋችሁ ሰብስክራይብ የደወል ምልክቷን ተች አድርጓት። ይህ ቪዲዮ ደግሞ በጣም ትልቅ በር እንደሆነ ትልቅ ኦፖርቹኒቲ እንደሆነ ነግሬያቸዋለሁ በመጀመሪያው ቪዲዮ ላይ። ለሁሉም ሰው ሼር እና ላይክ በማድረግ ብዙ ጋር እንዲደርስ እናንተ መልካምነታችሁ አይለኝ ጋይስ። በቀጣይ ቪዲዮ ምን ይዤላችሁ ልምጣ? ኮመንት ላይ አሳውቁኝ። አመሰግናለሁ። ይመቻችሁ።